አንድ ክር ብቻውን ደካማ ነው ግን ብዙ ክሮች ሲጣመሩ መሶብ ታውቃላችሁ ክሮቹ እንደ ጓደኛሞች ተሳስረው ነው አንድ ትንሽ ክር በቀላሉ ሊበጠስ ይቻላል ዝናብ ውስጥ እንደደረቀ ቅርንጫፍ ጥሩ ጓደኛሞች አብረው ይተሳሰራሉ እውነተኛ ደግ እና ሁሌም አብረዋችሁ ናቸው እንደ እንጀራ ሊጥ እያንዳንዱ ክር ተቀላቅሎ ጠንካራና የሚያምር ሙሉ ነገር ይፈጥራል ጓደኛሞች ሲተሳሰሩ የሚያምር ነገር ይሰራሉ እንደ መሶብ ጓደኛሞች እንደ መሶብ ክሮች ናቸው አብረው ሲሆኑ ጠንካራ ልትሉ ትችላላችሁ ጓደኛሞች ጠንካራ የሚሆኑት በምንድነው በጣም ጥሩ አብሮ መሆን እንደ መሶብ ክሮች ብለህ ይመስለኛል ትክክል ነህ እንጀራ ጣፋጭ እንዲሆን ብዙ ነገሮች ያስፈልጉታል አይደል ጓደኝነትም እንደዛው ነው ጥሩ ጓደኛ እንደ ትልቅ ባህር ዛፍ መቶ እጥፍ ጠንካራ ያደርግሃል ጥሩ ጓደኞች ሁሌም አብረው ናቸው ይካፈላሉ ይረዳሉ ስህተቶችንም ይቅር ይላሉ ቡና እንደምንጠጣው ሁሉ ትናንሽ ደግ ነገሮች ጓደኝነትን ጠንካራና ጣፋጭ ያደርጉታል ታማኝ ደግና አጋር ስትሆን ጓደኝነት እንደ ጠንካራ ዛፍ ያድጋል እንደ ጠንካራ መሶብ ጥሩ ጓደኛ ሁን ጓደኝነትን ጠንካራ አድርግ ዛሬ ጥሩ ጓደኛ ለመሆን ምን ማድረግ ትችላለህ ይሄን አወቅከው መልሱ አዎ እንጀራህን አጋራ ወይም እቅፍ ስጥ ነው ከወደዳችሁት ላይክ ያደርጉ ሼር ያደርጉ ሰብስክራይብ ያደርጉ እንደዚህ ያሉ የኤአይ ቪዲዮዎችን ለመከታተል ታላቅ ድጋፍ ነው